መጀመሪያ እንትኑ ትንሽ ምንድነው ዱቄቱ ነጭ ስለሆነ ነጭ ደግሞ አልወድም እኔ ያለሽ ትንሽ እናምሰዋለን። ከታመሰ ቆይ ከለሩን ለመቀየር ነው። ከለሩን ጣሙ ኦኬ ጣሙ ልዩነት አለው። አዎ ማለትም ከታመሰ ትንሽ ለውጥ ይኖረዋል። የገብሴ ማለት እንትን አለው ይልሻለው። እንደዛ ነው። አቤት ድምፅ አለ። ከእንቅልፍ ተነስቶ ገንፎ መስራት ምራካ ተነሳን ቆየ ተንከባለለን ነበር። ድምጻችንማ እናቴ እንኳን ወንድን ሴትን ያበረግጋል እና ይላችኋለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ድና ተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት የረበና ሰላም በእናንተ ላይ ይሁን። እነሆ ዛሬ ለቁርሳችን አንድ እህታችን ገንፎ ልሰራልን ነው። እንግዲህ ገባ ሲል አሳይቻችኋለሁ ዱቄቱን እንዴት እንዳመሰችው ምናምን። ምክንያቱም ሲታመስ አንደኛ ለመብሰል ይረዳዋል፣ ሁለተኛ ደግሞ ይጣፍጣል አለች። እንግዲህ ሙያ ሁሉም ሰው ስለሚለያይ ተማሩ ብዬ ነው። ይሄ ደግሞ ዱቄቱ ነጭ ስለሆነ ብላለች። ይሄ ደግሞ እንትን አለው ምንድነው ያለው ከስር ምን ተፈለከው ሹፋን አለው። ያኔ የሾርባ እንደ ኩከር ማለት ነው። አለምህም ለምንድን ነው የሚጨምረው እሱ? አይ እሱም ዝም ብዬ ነው የጨመርኩት። ምንም ትርጉም የለውም። ያኔ ትርጉም አለው። ይሄ እንትን ነው ያኔ ፊፋ ይደሃደ ሹፋን ኦኬ። ያኔ ሙሉ ላዚም ያኔ ዘብድክ ይስ ኦኬ። طيب አሁን ውሃው ፈልቷል። ያመሰችው ዱቄት አለ። ምንድነው የጨመርኩት? ዘይት ጨምራለሁ። ዘይት ለምን ጨመርሽ እንዳትሉ ያው ድስቱ እንዳይዝ በደንብ እንዲማልሰል ዘይት ላዚም ነው እና እላችኋለሁ። ይሄኛው ደግሞ የታመሰው ዱቄት ነው። የከለሩ ራሱ ተቀይሯል። ያኔ ደፍ ብለዋል። ምክንያቱም እንትሱ ነጭ ነው እንደ ገብስ እንዲቀይር ብላ እንግዲህ እንደዚህ ያደረገች ነው። እስኪ ቪዲዮአችን እያያችሁ ሼር ላይክ አድርጉልን፣ ሰብስክራይብ አድርጉ ማለት ነው። በእናንተ በምታደርጉት ነገር ምንም ባይቀንስባችሁ ዛሬ እንግዲህ ዘመናል ማለት ነው። እንግዲህ ዘመን ማሰል ዘባዴን ዘመብሰል ዘባዴን ዘቅቤ ዘጨመር ዘባዴን ዘማራጊያ ዘማንጣት ዘምጥልጫ ዘመጨመር ዘብልት ብልት ተማሩ። እንዴት እንደምታረገው ይሄ ድስቱ እንትን ይላል። የማሪካ ሮጀ እኮ እንትን ነው ችግር የለውም። ትንሽ ማሰል ገንፎና ዶሮ ወጥ ስሩ ባይባል ጥሩ ነበር። ለምን ዘማት ከዘውለቱ ጂቢ እንትን አድርጉት ነው ተፈለክሽ ስኮፕ እና በጣም ነው እንትን የሚለው አሳያችኋለሁ። እንግዲህ እስከ መጨረሻው ተከታተሉ ማለት ነው። እሺ እና ይሄው ከዚህ ደርሰናል ማለት ነው። ቪዲዮ እንዳይረዝም እያስቆምኩት ነበረ። እንደዚህ ነው የሚሰራ። እናቴ ጉልበት ይፈልጋል። የአረብ ሀገር የጨረሰው ጉልበት አይሰራም። እቺ አዲስ ስለሆነች ነው ፍሬሽ ናት። ኧረ እባክህ ኧረ በእናትህ ትላለህ። እውነትህን ነው ትላለህ። ቆይ ከዚህ ለምን እንደ ዳቦ አይቦካም? እንደ ዳቦ እንታርኩ የምታቦኪው እንዴ? ትኩስ ውሃ አሁን ይሄ እኮ የጓጎለ ነገር ካለው በጣም አስቸጋሪ ነው እንጂ ባልሽም ባላለ እንደ ጨርሽ ባልሽ እንኳን ልትል ነበር። የዛሬ ሰው ምቀኛ እኮ አይሻ ይፈላ እንዲህ ያረክሽ አረበሉ ማሻአላህ አረ ለከታይ አረ እንትን አለው። ቆይ ደለሌንዝንም አረ ደለሌንዝስ ለምን ደለሌንዝሽ መጀመሪያ እኮ አመስኩ ይላል አራንጀሽ ደለሌንዝ ማሻአላ ሊከልፊን ምናልባት መብሰል ቢቀርበት እንኳን በዛ ተበስሏል እኮ በሱ ሰማሽ ለለግበቢ ቀይረቀ ሻይ ያፈላው ነው። እዚህ ጋር ባይዘዌ ካሜራውን ስለሆነ የጦቀረ ይመስላል እንጂ በጣም ምርጥ ሻይ ነው። እኔ በሻይ ልታማም ትችላላችሁ። ይሄው በጣም ጣፍጥ ሻይ እና ሻይ አፈላን። ገንፎአችን እየደረሰ ነው።
የምር በጣም ነው የሚያምረው ሻዩ። ጣዕሙ የጤና አዳም ሻይ ነው። በነገራችን ላይ በዚህ ሀገር ብዙ ጊዜ ጤና አዳም እንትን አይልም። ወላሂ እኔ ያየው ቀን ራሱ በጣም እንትን ያለኝ እና ጤና አዳም በጣም ነው ደስ ሀገር ላይ እኛ ቤታችን ሙሉ ነው ጤና አዳም እና እዚህ ግን የሆነ ሰዓት ላይ የሆነ ሰው ቤት አይቼ አልኩኝ። ከዛ እኔም ደግሞ የሆነ ሱቅ ስሄድ አገኘው ማለት ነው። ሻይ አፈላው። እሱ ቁርስ እየሰራች ነው። ነው ቁርሱ ሲደርስ ደግሞ አሳያችኋለሁ ኢንሻአላህ። ምን ይሄ ቅቤ ነው፣ የሀገር ቤት ቅቤ ነው የሚመስለው። ሞያ ያጠላላችሁ እንግዲህ የምትፈልጉ ሰዎች የምር አነጥርላችኋለሁ። አዎ በጣም ነው የሚጣፍጥ ወላሂ። ባለፈው የሆነ ሴት አንቺ ያቺኛዋ እንዲህ አለች፣ ወላሂ ብዙ ቤት ቅቤ በልቻለሁ፣ እንደዚህ ቅቤ ግን የሚጣፍጥ ቅቤ የለም አለች። ያቺ ስራ የምታመጣው ሴት ወላሂ ቀሰመን ብላ አለች። ሰራለው ግን ይሄ ቅቤ አለች የጉራጌ ቤተሰቦች እኮ ነን ባሁት ሞያ አለን እኛ ሞያ በልባችን ነው። ምን እና ልክድ ነው እንዴ? ምነው ስልጤ ሞያ የለውም አሉሽ እንዴ? ኧረ በእናትሽ ባይዘው እኔ ቅቤ በጣም ነው የምወደው። ከጓደኞቼ የምጣላለሁ። ጓደኛዬም ቅቤ በጣም ትወዳለች አንደኛዋ፣ ሌሎቹ ደግሞ አይፈልጉም፣ እንዳትወፍሩ እንዳትቦኩ ይሉናል። ቅቤ ማንን ከመቼ ጀምሮ ነው የሚያቦካው? ቆይ ያቦካል። እንዴት ነው የማያቦካው? ቢኔም ጀመርሽ? ቀመስኩት እኮ ነው። በጣም ነው የሚያምረው። እስከዚህ ደርሰናል ማለት ነው። ብላ ማለት ነው በሲኒ ያደረግነው ይሄ ቅቤ ከተረፈን ታይደፋ ብላ ነው። ጉራጌነት አላት ልጅቷ ላይ አይደለ? ደግሞ ቅቤ ስለምወድ በጣም ይሄው ሙላው እና እንብላ ቁርስ። በስንት መከራ ደረሰ። አራስላት ለኢላሀ ኢላላህ በቃ መልካም